ኔታንያሁ መልእክት ላኩ። ኢራን ግን አልተቀበለችም። ጠቅላይ ሚኒስትር ቤንያሚን ኔታንያሁም የአያቶላህን አገዛዝ አስወግዱ የሚል መልእክት ለኢራናውያን ልከዋል። የኢራን የፖሊስ አዛዥ በበኩላቸው ጸረ መንግሥት ተቃውሞን ኢራናውያን እንዳያስቡትም አስጠንቅቀዋል። በቢሮአቸው የኤክስ ገጽ ላይም ኢራናውያን መንግሥት እንዲገለብጡ ጥሪ ያቀረቡት ኔታንያሁም ኢራን በኩል ያለው ምላሽ ግን የከፋ ሆኖባቸዋል ተብለዋል። የኢራን መንግሥትን ለመገርሰስ በሕይወት ዘመን አንድ ጊዜ የሚገኝ እድል ነው የሚል መልእክት ማስተላልፈዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም በተቃራኒው ግን ቴሄራን ሕዝቡ በአንድ ቆሞ ሀገሩን እንዲታደግና አሜሪካን እንዲሁም እስራኤልን ጥቃት እንዲመክት ጥሪ በማቅረብ ላይ ናት። አያቶላ ከእንግዲህ የሉም፣ ሌላ እንዲተካቸውም አትፈልጉም የሚል ሐሳብ ያጋሩት ኔታንያሁም ጦርነቱን እንቋጨዋለን ሲሉም ተደምጠዋል። በእርግጥ ኢራናውያን ብርቱ አቋም በመውሰድም የአያቶላ አሊ ካሚኒን ስርዓት ለማስቀጠል ስራ ጀምረዋል። ልጃቸውንም ሙሽተባ ካሚኒን ተክተዋል። ይህ የኔታንያሁ ንግግር እስራኤል እያካሄደች ያለችውን ተከታታይ ወታደራዊ ጥቃት የመጨረሻ ግብ የኢራን ሕዝብ በራሱ መንግስት ላይ እንዲያምጥ መንገድ መክፈት መሆኑ ነው። ይሁን እንጂ ይህ ጥሪ በኢራን ውስጥ ብሔራዊ ስሜትን ቀስቅሶ ሕዝቡን ከመንግስት ጎን ይበልጥ እንዲሰለፍ ሊያደርገውም ይችላል ተብሎ በተንታኞች በኩል እየተተነበየ ይገኛል። እናንተስ በዚህ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ።